ሰላም ጋይስ እንዴት ናችሁ? አማን ነው፣ ሰላም ነው፣ ሁሉ ሰላም። እንግዲህ እኔ ሚላ ባስኬትቦል ላይ ከዚህ በኋላ ማታቁኝ ሰዎች በደንብ ታቁኛላችሁ ብዬ አስባለሁ። በዛሬው መግቢያ ላይ እንግዲህ እንዳያችሁ ተምብኔሉ ላይ ሌከርስ ከሮኬትስ ያደረጉት የጥሎ ማለፍ ውድድር ትላንት በሚገርም ሁኔታ ተካሂዶ ነበር። ትላንት ካዩዋቸው ምርጥ ነገሮችን በሙሉ እንግዲህ በዚህኛው የዩቲዩብ ቻናሌ በደንብ ዲስከስ እናደርግባቸዋለን ማለት ነው። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ጋይስ፣ ምክንያቱም በጣም ወሳኝ ኢሹዎችን ነው የምናነሳው። እኔ ሚላ ባስኬትቦል ነኝ። ወደ ቪዲዮ በዛሬው ቪዲዮ እንግዲህ የሮኬትስ እና የሎስ አንጀለስ ሌከርስን ጨዋታ ከማንሳቴ በፊት ያው እንደሚታወቀው ሎስ አንጀለስ ሌከርስ ወሳኝ የሚባሉትን ሁለቱን ተጫዋቾችን አጥቷል ማለት ነው። መጀመሪያው ሉካ ዶንቺች ነው። በሃምስትሪንግ ጉዳት ምክንያት ለፕሌይኦፉ እንደማይደርስ ነበር የተነገረን። ሁለተኛው ደግሞ ኦስቲን ሪቭስ የሚባለው ተጫዋች ነው። ይህም ተጫዋች እንደዚሁ በተመሳሳይ በኦብሊክ መስል ጉዳት ምክንያት እንግዲህ ለዚህኛው ጨዋታ እንደማይደርስና እንደማይሰለፍ ነበር የተነገረን። እና ያለ እነሱ የገባው ሎስ አንጀለስ ሌከርስ በነ ሊብራን ጄምስ በሃቺማራ እንዲሁም ክናርደን እና ስማርትን የመሳሰሉ ተጫዋቾችን ይዞ ነበር የገባው። በሮኬትስ በኩል ደግሞ ስመጣላችሁ ሮኬትስም እንደዚሁ በተመሳሳይ ማለት ነው ኬቨን ዱራንትን በቀኝ እግሩ ጉልበቱ አካባቢ ላይ በደረሰበት የተወሰነ ጉዳት ያው ትሬኒንግ ወይም ስልጠና ላይ ያለ ነው ይሄ ጉዳት ያጋጠመው። በዚህ ጉዳት ምክንያት በትናንትናው ጨዋታ ላይ መሰለፍ አልቻለም ነበረ ኬቨን ዱራንት። ሆነም ቀረ ግን በሚገርምና በሚያስደንቅ ሁኔታ የትላንትናውን ጨዋታ እስከ ሶስተኛው ኳርተር ድረስ ሮኬትሶችም ከሎስ አንጀለስ ሌከርስ ጋር የነበራቸው እንቅስቃሴ በምታዩት መልኩ በጣም ፉክክርና ተቀራራቢ ውጤት የታየበት ነበር ማለት እችላለሁ። ነገር ግን ትላንት በጣም ካስደነቁኝ ነገሮች መካከል ሎስ አንጀለስ ሌከርሶች ሲያወርዱት የነበረው የ3 ፖይንት ኢፌክቲቭ መሆንና እንደዚሁም በተጨማሪ ደግሞ ፔንት ላይም እና ሊብራን ጄምስ ጥሩ እንቅስቃሴ ማድረጋቸው ነበረ። ሊብራን ጄምስ እንደምታውቁት እንግዲህ ከ41 ዓመቱ ነው። በዚህ እድሜው እንግዲህ ያበቃለታል አልቆለታል ሲባል ግን እሱ አሁንም እችላለሁ አሁንም እቀጥላለሁ ሪታየር ከማድረግ ይልቅ ኤንቢኤ ላይ በደንብ ዶሚኔት ማድረግን እቀጥላለሁ ሲል ነው እንግዲህ ትላንት ችሎታውን በሚገባ ያሳየን። በትላንትናው ጨዋታ ብቻ ሊብራን ጄምስ 19 ፖይንትን አስቆጥሯል። እመኑኝ 19 ፖይንትን አስቆጥሯል፣ 13 አሲስትን። ይሄ በ40 ዓመትና ከዛ በላይ በሆኑ ተጫዋቾች የማይታሰብ ነው ማለት እችላለሁ። ሆኖም ቀረው ግን በሱ ላይ የተጣለው ሎስ አንጀለስ ሌከርስን ትላንት በትክክል አሳይመንቱን ተወጥቷል። ሊብራን ብቻ ሳይሆን በትላንትናው ጨዋታ ላይ ሎስ አንጀለስ ሌከርሶች እንዳጠቃላይ እንደ ቲም ነበር ሲንቀሳቀሱ ማለት እንችላለን። እና ክናርድን ብናነሳ ለምሳሌ ፎርዝ ኳርተር ላይ ሲወረውሯቸው የነበሩት በጣም ኢፌክቲቭ የሆኑ 3 ፖይንቶችን ማየት የቻልንበት ነበረ። በተለይ ክናርድ ከሾታቸው 5 ሹቶች ውስጥ መካከል 5ቱንም አግብቷል እና ይሄ ልጅ ትላንት በጣም ልዩ የሆነ ችሎታውን ነው ማሳየት የቻለው። በሮኬትስ በኩል ደግሞ ስመጣላችሁ እንደዚሁ በተመሳሳይ አልፈረን ሸንጉን በጣም ጥሩ እንቅስቃሴ የነበረው እሱም ኦልሞስት ወደ 19 ፖይንት አስቆጥሮ ነው የወጣው። በሌከርስ በኩል ቅድም እንዳልኳችሁ ክናርድን አስቼላችሁ ነበረ። ክናርድ ብቻውን 27 ፖይንት ነው አስቆጥሮ የወጣው ከ5 ከሆነው 3 ፖይንቱ በተጨማሪ ማለት ነው። እና የትላንትናውን ጨዋታ በአጠቃላይ እነ ስማርት እነ ሃቺማራም የተለየ እንቅስቃሴ ሲያነግሩ ነበረ፣ ኢቭን አይተንን ጨምሮ ማለት ነው። በሮኬትስ በኩልም እንደዚሁ እና አሜን ቶምሰን እና ኢሰን የሚባለው ልጅ ራሱ ትላንት ለኔ ጥሩ ነበር ማለት እችላለሁ። በሚገርም ሁኔታ ትላንት በተደረገው እንቅስቃሴ እስከ 4ኛው ኳርተር ድረስ ሎስ አንጀለስ ሌከርሶች ባለ ውጤት በ10 እና በ12 ፖይንት ድረስ መምራት የቻሉት ኦልሞስት ወደ 4ኛው ኳርተር አካባቢ ላይ ሲደርሱ ነበር። እንደዛም ቢሆን ሮኬትሶች በተደጋጋሚ ባደረጉት የማግባት ጥረት ጨዋታውን በጣም ለማጥበብ ሞክረው ፎርዝ ኳርተር ላይ በሚገርምና በሚያስደንቅ ችሎታ ሎስ አንጀለስ ሌከርሶች 98 ለ107 በሆነ ውጤት ሮኬትሶችን በሜዳቸው አምጥተው አሸንፈዋል። በዚህ ጨዋታ ላይ በርግጥ ኬቨን ዱራንት አለመሰለፉ በራሱ የራሱ የሆነ ተጽዕኖ አለው ብዬ ነው እኔ ማስበው። ሆነም ቀረ ግን በዚህም በዛ አለ ሊብራን ጄምስ ትላንት አሳምኗል። ያለ ኦስቲን ሪቭስ እና ያለ ሉካ ክናርድን ተክተውት በደንብ ፐርፎርም ማድረግ ችለዋል። ቀጣይ ጨዋታው ደግሞ ፊታችን ማክሰኞ ሎስ አንጀለስ ላይ crypto.com አሬና ላይ እንግዲህ የሚጫወቱ ይሆናል ማለት ነው። ሎስ አንጀለስ ሌከርስ ከሮኬትስ ከንጋቱ 11 ሰዓት ተኩል በእኛ ሰዓት ይጀምራል። ይሄንን ጨዋታስ ማን የሚያሸንፍ ይመስላችኋል? ግምታችሁን አስቀምጡልኝ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር
እንዳይረሳላችኋለሁ ማለት ነው። ለፕሌኦፍ እንዴት ነው ረን የሚያደርገው ኤንቢኤ እንዴት ረን ነው የሚያደርገውን ቪዲዮ ደግሞ እንዲሰራላችሁ ከፈለጋችሁ እስቲ ይሰራ ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እኔም ደግሞ እንደዚሁ ሰርቼ ይዤላችሁ እመጣለሁ። ይመቻችሁ።